ሰላም እንዴት ናችሁ? በዚህ ዝግጅት ኃላፊነቱ የተወሰነ የሽርክና ማህበር ስለሚባለው የንግድ ማህበር ምንነትና አመሰራረት እንዲሁም አጠቃላይ የአሰራር ፕሮሲጀሩን በተመለከተ እንማማራለን። ርዕሰ ጉዳዩን በስድስት ንዑሳን አርዕስቶች ከፋፍለን በዝርዝር እናቀርብላችኋለን። እስከ ዝግጅቱ ፍጻሜ ድረስ እንድትከታተሉንና ላይክ አድርጋችሁ እንድትጀምሩት እያሳሰብኩ ወደ ዋናው ጉዳይ በቀጥታ እገባለሁ። ኃላፊነቱ የተወሰነ የሽርክና ማህበር ወይም ኤልኤልፒ የምንለው በቅርቡ በተሻሻለው የኢትዮጵያ የንግድ ሕግ ውስጥ ከተካተቱት 7 ዋና ዋና የንግድ ማህበር አይነቶች መካከል አንዱ ነው። አንዱ ብቻ አይደለም፣ ከዚህ በፊት ያልነበረ አዲስ የንግድ ማህበር አደረጃጀት አይነት ነው ማለት እንችላለን። በዋናነት የሙያ አገልግሎት ለሚሰጡ ባለሙያዎች የተፈቀደ የአደረጃጀት አይነት ነው ማለት ነው። እንግዲህ ኃላፊነቱ የተወሰነ የሽርክና ማህበርን በተመለከተ እንግዲህ አጠቃላይ አስተምሮዎችን በስድስት ንዑስ ክፍሎች ከፋፍለን እናቀርብላችኋለን ባልነው መሰረት በመጀመሪያ የምናየው ንዑስ ክፍል የኃላፊነቱ የተወሰነ የሽርክና ማህበር ምንነትና መሰረታዊ ባህሪያቶችን ነው በመጀመሪያ የምናየው። በንግድ ሕጉ አንቀጽ 221 ላይ እንደምንመለከተው 2 ወይም ከዚያ በላይ የሆኑ ሰዎች የሙያና የሙያ ደጋፊ አገልግሎቶችን ለመስጠት የሚያቋቁሙት ማህበር ነው። ይሄ ኃላፊነቱ የተወሰነ የሽርክና ማህበር የምንለው የንግድ ድርጅት ማለት ነው። እዚህ ብያኔ ላይ 2 ነገሮችን ማስተዋል ይጠበቅብናል። አንደኛው የሙያ አገልግሎት ወይም ፕሮፌሽናል ሰርቪስ የሚለው ሲሆን ይህም በመንግስት ፈቃድ የሚሰጡ እንደ ሕግ፣ ኦዲት፣ ሕክምናና ኢንጂነሪንግ ያሉትን የሙያ መስኮች የሚያጠቃልል ሆኖ እናገኘዋለን። ሁለተኛው ደግሞ ለሙያው ድጋፍ የሆኑ አገልግሎቶች የሚል ነው ማለት ነው። ለነዚህ ቀደም ብለን ለገለጽናቸው የሙያ ዘርፎችና ለሌሎችም ምናልባት እዚህም ላልተገለጹት ለሌሎችም የሙያ ዘርፎች ድጋፍ የሆኑ አገልግሎቶችንም በኤልኤልፒ ወይም በኃላፊነቱ የተወሰነ የሽርክና ማህበር ተደራጅተን ማቅረብ እንደምንችል የንግድ ሕጉ በግልጽ ያሳየናል ማለት ነው። ይህ ማህበር 2 ድንቅ ባህሪያት አሉት። አንዱ የተለየ ሕግ ሰውነት ያለው መሆኑ ነው። ማህበሩ ከሸሪኮቹ የተለየ የራሱ የሆነ ራሱን የቻለ ማንነት አለው። ያም ማለት እንግዲህ ዕዳው የማህበሩ እንጂ የግለሰቦቹ አይሆንም ማለት ነው። ሁለተኛው ያው ማህበር ሲሆን ተቋም ሲሆን ቀጣይነት ወይም ፐርፒቹዋሊቲ የምንለው ነው። ማህበሩ ቀጣይነት አለው። ያም ማለት ምን ማለት ነው? ከሌሎቹ የሽርክና ማህበራት በተለየ መንገድ አንድ ሸሪክ ቢሞት ወይም ቢለቅ ማህበሩን ማህበሩ የመፍረስ አደጋ አይጋረጥበትም ወይም አያጋጥመውም። ከዚህ ማህበር ውስጥ ያሉት አማራጭ የሽርክና ማህበር አይነቶች ግን አንዱ አባል ከመካከላቸው ችግር ከገጠመው ከወጣ ወይም በሞት ካጡት ማህበሩ ኤግዚስታንሻል ችግር ውስጥ ይገባል ማለት ነው። በዚህኛው አደረጃጀት ግን የአንድ አባል መሞት፣ መክሰር ወይም መልቀቅ በማህበሩ ህልውና ላይ ምንም አይነት ተጽዕኖ ሊያመጣ እንደማይችል የንግድ ሕጉ ደንግጎታል። ማህበሩም በነፃነት ስራውን መቀጠል ይችላል ማለት ነው። አባላት ላይ በሚፈጠሩ ነገሮች ተደናግጦ ማህበሩ ችግር ውስጥ አይገባም ማለት ነው። ሁለተኛው ስለ ኃላፊነቱ የተወሰነ የሽርክና ማህበር ማወቅ የሚገባን ጉዳይ የኃላፊነቱን ወሰንንና የንጹሐንን ጥበቃ መርህ ነው። አሁን እንግዲህ ወደ ዋናው ነጥብ እየመጣን ወደ ቁልፉ ነጥብ እየመጣን ነው። ይህ ማህበር ኃላፊነቱ የተወሰነ የሚል መገላጭ ነገር ለምን ተጨመረበት የሚለውን ጉዳይ ነው ይሄ ጽንሰ ሀሳብ የሚመልስልን ማለት ነው። በንግድ ሕጉ አንቀጽ 228 ላይ የኃላፊነት መወሰንን በግልጽ ያስቀመጠበት አንቀጽ ነው ማለት ነው። አንድ ሸሪክ ወይም ሰራተኛ ስራ ሲያከናውን ሆን ብሎ ወይም በማታለል ወይም በቸልተኝነት የሙያ ስህተት ወይም ማልፕራክቲስ ቢሰራና ጉዳት ቢያደርስ ተጠያቂ የሚሆነው ጥፋቱን ያደረሰው ሸሪክና ማህበሩ ብቻ ይሆናሉ ማለት ነው። ሌሎቹ ሸሪኮች ንጹሐን ናቸው። እነዚህ ሰዎች በግል ንብረታቸው ላይ በፍጹም የሚጠየቁበትና የሚመጣባቸው ችግር የለም። ይህ እንግዲህ የንጹሐን ጥበቃ መርህ የምንለው ነው ማለት ነው በኃላፊነቱ የተወሰነ የሽርክና ማህበር አደረጃጀት ወቅት። ይሁን እንጂ
ህጉ ሚዛኑን ለማስጠበቅ ያስቀመጠው ድንጋጌም አለ። ጉዳት ለደረሰበት ደንበኛ መብት ሲባልና ማህበሩ በሙያ ጥፋት ምክንያት ለሚደርስ ጉዳት ካሳ የሚሆን የመድን ሽፋን ወይም ፕሮፌሽናል ኢንደምኒቲ ኢንሹራንስ የሚባል የኢንሹራንስ አይነት ውስጥ መግባት አለባት ማለት ነው። ባለሙያው የመግባት ግዴታ አለበት። ይህን እንዲኖር ህጉ ኦልሬዲ ደንግጎታል ማለት ነው። ይህም እንግዲህ በደንበኞች ዘንድ ያለውን አመኔታ በጣም ከፍ የሚያደርግ ጉዳይ ነው ማለት ነው። ይህን ታሳቢ ተደርጎ ነው እንግዲህ የንግድ ህጉ ይህንን ድንጋጌ ያካተተው ማለት ነው። ሶስተኛው ነጥብ ደግሞ የውሳኔ አሰጣጥ ሂደትን የተመለከተ ነው። በኃላፊነቱ የተወሰነ የሽርክና ማህበር ውስጥ እንግዲህ ውሳኔዎች በአባላቱ ወይም በባለሙያዎቹ የድምፅ ብልጫ ነው እየተወሰኑ የሚሄዱት። በተቃራኒ ስምምነት ከሌለ በስተቀር ወደ ሶስት ዋና ዋና የውሳኔ አይነቶች አሉ። የመጀመሪያው መደበኛ ውሳኔዎች የምንላቸው ኮንቬንሽናል የሆኑ ለማህበሩ የስራ እንቅስቃሴ የግድ የሆኑ የሚወሰኑ ውሳኔዎች አሉ። እነዚህን ውሳኔዎች በአባላት አብላጫ ድምፅ እየተወሰኑ ይቀጥላሉ ማለት ነው። ሁለተኛው ትንሽ ከነዚህኞቹ ከመደበኛ ውሳኔዎቹ ከበድ የሚለው የመመስረቻ ጽሁፍን ማሻሻል ነው። መመስረቻ ጽሁፍን ለማሻሻል የሁለት ሶስተኛው አባላት ድምፅ ከተሟላ ማሻሻል የሚቻልበት አሰራር አለ ማለት ነው። ሶስተኛው ዜግነት ወይም የስራ መስክ ለውጥ ማድረግ ነው። የዜግነት ወይም የስራ መስክ ለውጥ ለማድረግ የ3/4 አባላት ስምምነት መኖር መቻል አለበት፣ ወይም የ3/4 አባላት ድምፅ ሊደግፈው ይገባል ይሄንን ሀሳብ ማለት ነው። ወደ አራተኛው ነጥብ ስንመጣ አባልነት፣ አመራርና የጥቅም ግጭት የሚሉ ጉዳዮችን እንመለከታለን። በኃላፊነቱ የተወሰነ የሽርክና ማህበር ውስጥ አባል ወይም ሸሪክ መሆን የሚችለው ማን ነው ብለን ስንጠይቅ የምናገኘው መልስ አግባብ ካለው አካል የሙያ ፈቃድ ያላቸው የተፈጥሮ ሰዎች ወይም ተመሳሳይ አገልግሎት የሚሰጡ ሌሎች ኃላፊነታቸው የተወሰነ የሽርክና ማህበራት ብቻ ናቸው። እንግዲህ የኃላፊነቱ የተወሰነ የሽርክና ማህበርን በአባልነት ሊያቋቁሙትና ሊመሰርቱት የሚችሉት። ይሁን እንጂ ደግሞ ወደ አመራር ፖዚሽን ስንመጣ እንግዲህ በዋናነት እነዚህ ማህበራት በዋና ስራ አስኪያጅ ነው የሚመሩትና ዋና ስራ አስኪያጁን በተመለከተ ዋና ስራ አስኪያጁ የግድ በሙያው ውስጥ ወይም በሙያው ዘርፍ ውስጥ የሙያ ፈቃድ ያለው የተፈጥሮ ሰው መሆን መቻል አለበት ማለት ነው። አርቲፊሻል ወይም ደግሞ የህግ ሰውነት ያላቸው ማህበራት የስራ አስኪያጅን ቦታ ሊይዙ አይችሉም በፍጹም ማለት ነው። የጥቅም ግጭትን ወይም ኮንፍሊክት ኦፍ ኢንተረስትን በተመለከተ እንግዲህ ይሄንን ለማስቀረት የንግድ ህጉ ያስቀመጣቸው ድንጋጌዎች አሉ። ማንኛውም ሸሪክ ማህበሩ የሚሰራውን ተመሳሳይ ስራ ለብቻ ወይም ለሌላ ሶስተኛ ወገን መስራት አይችልም የሚል ድንጋጌ አለ። አንደኛ። ሁለተኛ ደግሞ ተመሳሳይ ዓላማ ባለው ሌላ ማህበር ውስጥ አባል መሆን የሚችለው ሁሉም ሸሪኮች በሙሉ ድምፅ ሲስማሙ ብቻ ነው። አባልም ይሁን ስራ አስኪያጁም ይሁን ተመሳሳይ ዓላማ ባለው ሌላ ማህበር ውስጥ አባል መሆን የሚችለው በሸሪኮች ሙሉ ድምፅ ነው። በሙሉ ድምፅ ካልተስማሙ ይሄ ነገር ተግባራዊ ሊሆን አይችልም ማለት ነው። ወደ አምስተኛው ጉዳይ ስናልፍ እንግዲህ ከማህበር ስለመውጣትና ስለ ድርሻ ስሌት የተመለከቱ ጉዳዮችን ነው በአምስተኛ ደረጃ የምናያቸው። እንግዲህ አንድ ሸሪክ ከኃላፊነቱ የተወሰነ የሽርክና ማህበር ውስጥ በራሱ ፈቃድ የሚወጣ ከሆነ ከ3 ወር ቀደም ብሎ እንግዲህ የጽሁፍ ማስጠንቀቂያ ወይም ደግሞ በጽሁፍ መጠየቅ መቻል አለበት ማለት ነው ለማህበሩ። ይህን ካደረገ በኋላ እንግዲህ ከማህበሩ አባልነት መሰናበት ይችላል። ሌላ በጤና እክል ወይም ፈቃዱ ተሰርዞበት ከማህበሩ ሊወጣ ይችላል ማለት ነው። በእነዚህ ምክንያቶችና በሌሎች ምክንያቶች እዚህ ላይ ትልቅ ትኩረት የሚሻው ነጥብ ምንድን ነው? አንዱ ጉዳይ ሸሪኩ በሞት ሲለይ ወራሾች ይኖራሉ። እነዚህን የወራሾችን መብት በተመለከተም የንግድ ህጉ የሚለው ነገር አለ። እንግዲህ አንድ ሸሪክ ከኃላፊነቱ የተወሰነ የሽርክና ማህበር አባል የነበረ ሸሪክ ቢሞት ወራሾች አሉት። ወራሾቹ መጥተው ንብረቱን ይወርታሉ። ነገር ግን እኔ በማህበሩ ውስጥ አባል ሆናለሁ ማለት በፍጹም የማይችሉና የተከለከለ ነው ማለት ነው። ምክንያቱም ይህ በሙያ ፈቃድ ላይ ተመስርቶ የተቋቋመ ማህበር ስለሆነ እዚህ ማህበር ውስጥ አባል መሆን የሚችሉት የዛ ሙያ ባለቤት የሆኑ ሰዎች ብቻ ናቸው እና እንዲሁ ዝም ብሎ በቤተሰብ በምናምን መጥቶ አባል ሊሆን አይችልም ማለት ነው። ስለዚህ ለወጣው ሰው ወይም ለሞተው ሰው ሸሪክ ድርሻው በገንዘብ ተሰልቶ ነው የሚሰጠው እንጂ አባልነቱን አይወርስም ማለት ነው። ወራሽ አባል መሆንም አይችልም ማለት ነው ባጭሩ። የድርሻውን ስሌት በተመለከተ እንግዲህ
የድርሻው ስሌት መጀመሪያ የገባው መዋጮ አለ፣ ሰውየው ለድርጅቱ ኮንትሪቢዩት ያደረገው መዋጮ አለ። ያንን እንይዛለን። ከዛ ከተረፈው ሀብት ላይ ያለው ድርሻና በመሰራት ላይ ያሉ ስራዎች ካሉም የነዚህ ስራዎችን ገቢ ግምት ተደምሮ ይቀመጣል ማለት ነው። ዘን እዳዎቹ ይቀነሳሉ። እነዚህ ነገሮች ከተደማመሩ በኋላ እዳዎቹ ይቀነሳሉ። እዳዎቹ ተቀንሰው እንግዲህ የሚገኘው ገንዘብ ለዚህ ለሚሰናበተው ወይም ለተሰናባቹ ባለአክሲዮን ወይም ደግሞ ሸሪክ ይሰጠዋል ማለት ነው። ስለ ኃላፊነቱ የተወሰነ የሽርክና ማህበር ስናስብ በስድስተኛው ደረጃ ያስቀመጥነው ንዑስ ሀሳብ ምንድን ነው? ይህ ማህበር በምን ምክንያት ሊፈርስ ይችላል የሚለውን ጉዳይ ነው የምንመለከተው። እንግዲህ ልናጠናቅቅ ነው። ወደ መጨረሻው እየደረስን ነው። ወደ መጨረሻው ስንደርስና ልናጠናቅቅ ስንል በደንብ ማየት የሚገባን ትልቁ የህገ ወጥመድ ይሄ ነው ማለት ነው። የኤልኤልፒ አባላት ቁጥር ከሁለት በታች መሆን በፍጹም የለበትም ማለት ነው። ቁጥሩ ወደ አንድ ዝቅ ካለ ማህበሩ የመፍረስ አደጋ ውስጥ ገብቷል ማለት ነው። ህጉ ሌላ አባል ለመተካት 6 ወራት፣ አስፈላጊ ከሆነ ደግሞ ተጨማሪ 3 ወራት ብቻ ነው የሚሰጠው። በ6 ወራት ወይም በ9 ወራት ተጨማሪ አንድ አባል ጨምሮ ይህን ለው የነበረው ሰው 2 ወይም ከዚያ በላይ ሆነው ኃላፊነቱ የተወሰነ የሽርክና ማህበር ለማቋቋም የሚጠየቀውን መስፈርት አሟልቶ መቀጠል ይችላል። ያ ካልሆነ ግን ማህበሩ ፈራሽ ነው ማለት ነው። ነገር ግን በሌላ በኩል ደግሞ የአባላት ቁጥር ከአንድ በታች መውረዱ ወይም ደግሞ አንድ መሆኑን እያወቀ ማህበሩ ከ6 ወር በላይ ስራውን እንዲቀጥል ያደረገ ሸሪክ ከተገኘ ይሄ የነበረው ኃላፊነት መገደብ መብት እንዲነሳበትና መጋረጃው የመከላከያው መጋረጃ እንዲቀደድ ይገደዳል ማለት ነው። ያ የቀረው ሸሪክ ማህበሩ ለሚገባው ዕዳ ሁሉ ያለ ገደብ በግል ንብረቱ በአንድነትና በተናጠል ተጠያቂ ይሆናል ይላል የንግድ ሕጋችን። እንግዲህ ዋና ዋና ድንጋጌዎች እነዚህ ናቸው። ስለ ኃላፊነቱ የተወሰነ የሽርክና ማህበር ያገኘሁት መረጃ ማለት ነው። እንግዲህ ክቡራንና ክቡራት በኢትዮጵያ የቢዝነስ ስነ ምህዳር ውስጥ በተለይም ለባለሙያዎች የመጣ ታላቅ መልካም አጋጣሚ ነው ማለት እንችላለን። ይሄ ኃላፊነቱ የተወሰነ የሽርክና ማህበር ማለት ነው። ሰዎች እንግዲህ የግል ንብረትን በመጠበቅ እና በትብብር በመስራት መካከል ያለውን ሚዛን ጠብቀው ዘመናዊ የሆነ ድርጅት፣ ዘመናዊ የሆነ አሰራር ፈጥረው የተሻለ ነገር መፍጠር እንዲችሉ የሚያስችል አማራጭ ማዕቀፍ ነው ብዬ አስባለሁኝ። ስለዚህ እድሉ ያላችሁ ሰዎች ራሳችሁን አደራጅታችሁ ተጠቃሚ መሆን የምችሉበትን መንገድ ከወዲሁ መፈለግ መቻል አለባችሁ የሚለውን መልእክት አስተላልፋለሁኝ። እንግዲህ ከሞላ ጎደል የዛሬው ዝግጅት ይህን ይመስል ነበረ። አብራችሁን የነበራችሁ በሙሉ እጅግ በጣም አመሰግናለሁ። ይህን ዝግጅት ላይክ፣ ሼር አድርጉት ለሌሎች እንዲደርስ ማለት ነው። ከዚያ ውጭ ደግሞ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ከታች በኮሜንት መስጫ ሳጥኑና እንዲሁም እዚህ ስክሪን ላይ በምናስቀምጥላችሁ አድራሻዎቻችን በኩል ልታደርሱልን ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ከታች የሰብስክራይብ በተኑን ተጫኑና ቤተሰብ ሁኑ ማለት እወዳለሁ። በተረፈ አብራችሁን ስለነበራችሁ አብራችሁን ስለምትሆኑ እጅግ በጣም አመሰግናለሁ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ሰንብቱ። እናመሰግናለን።